እና አሁን ያ ላከችልኝ አየሁት እኮ አሳይተሽ እንዳይዘጋብሽ ነው ልነግርሽ ነው ሌላ አይደለም። እንዴት ነው ማሳየው? እንደገና እንዴት ነው ይውላት እምለው? አያ ራሷ ነች የላከችልኝ አይደል ኒኪታ? እኔ ላንተ ያኔ ላንተ እሱን አስገብቼው ነበር። አሁን ቤቴ አላረኩም ሲል ለሱ እያሳየሁት እየተከራከርን ማቲ የሰፈሬ ልጅ ነው ገባሽ? የሰፈሬ ልጅ ስለሆነ አልማርኩትም። እሷም ታውቃለች። እየተከራከርን ሳሳይበት ዘጋቢን ቤቴ ወጣው ማለት ነው። ያኛውን ተቆልፏል። ከዚህ በኋላ መግባት አልችልም በዛ። ዞሮ ዞሮ እቺ ልጅ ላይ ያደረሰባት በደል እኔ በጣም ተሰምቶኛል። አይደል ኒኪታ? ማለት አሁን ላይ እንደገና ቪዲዮ ማንሳቱ ነው። ካሁን በፊት በሱ ምክንያት በጣም ታማ አልነበረም እንዴ? ከዚህ በፊት እሷና እሱ አብረው እያሉ ሁለቱንም እቀልድባቸው ነበር። እንቀላለዳለን፣ እኔም እረግጣቸዋለሁ ምናምን። ግን መጥቶ እነዚህ ቪዲዮ ምናምን እንደዚህ ያሳይሽብሻለሁ ምናምን ሲል ደብሮኛል። እኔ እንደዚህ አይደረግም እና ያንን ልይዞኝ ሳሳይበት አሁን ቤት የተዘጋ አሁንም ስላለፈው ታሪክም ለማንሳትም ለወነጅለውም አይደለም። ያለፈው አልፏል፣ እግዚአብሔር ይመስገን ተዘግተዋል። ግን አሁን ምንም ሳላረገው ሳልደርስበት ከሱ አልፎ ተርፎ ኤአይ ነው ይላል፣ ውሸቷን ነው ይላል። እራሱ እያሳየ ነው እንግዲህ ቲክቶክ የዘጋበት ልኬልሻለሁ። ከዚህ ሌላ ምን ማስረጃ እንደሚፈልግ አላቅም። ከዛ አልፎ ተርፎ ይሳደባል፣ ደረቱን ነፍቶ ምን ታመጫለሽ? ይሄ እኮ አትሊስት እንደው ላሳለፍነው ጊዜ ተብሎ እንኳን እኮ እንደው ይቅርታ የሰው ልጅ ይባባላል። ይቅርታ አይደለም እኔ ላይ ይሰርበኛል፣ የማይሰጠኝ ስም የለ አሚን ይቀፋል ማለት አይደረግም። ነው እንጥራው ኒኪታ እንጥራው። እዚህ ጋር ሼር ላድርግለት ይምጣ። እኔ ከሱ ጋር ምን አለ ቁጭ ብዬ የምነጋገረው ነገር የለም። ምክንያቱም ባለፈው ራሱ ዲጄ ሙለር ቤት ይሄን ቪዲዮ ለጥፈሃል አልለጠፍክም መልስ ስጥ ሲባል እኔን እየተሳደበ ሌላ ታሪክ ነበር ሲያወራ የነበረው። ስለዚህ አሁን ከሱ ጋር አውርቼ ምንም የመላለሰው ታሪክ የለም። እኔ የምፈልገው በህግ መሄድ ነው። 4 ነጥብ። እሱ መጥቶ ግን ማውራት ይችላል። ሄለን ተጠይቀው እንደው አንዳንድ ጥያቄ ካላት ጥያቄው ምንድን ነው? ጥያቄው እኮ ለጥፏል ራሱ ነው የቀዳው። አብሽር ኒኪቲ ማለት አሁን እኮ ጭንቅላቱንና ማንነቱን ህዝብ ሰውም እንዲያውቀው ነው እንጂ እንኮ የሽምግልና ጉዳይ ምናምን አይደል። ሀሳብ ውስጥ ሄለን እኔ ነኪታውንም አውቃታለሁ፣ ማቲንም አውቃለሁ፣ ጓደኛም እያሉ ስለማውቅ ማለት ነው። ነኪታ ታውቃለች እንደማውቅ ታውቃለች። እና ኦፍኮርስ አሁን የምትለው ነገር እውነት ነው። ነኪታ በጣም እንደተጎዳች እኔ አውቃለሁ በደንብ በቅርብ ስለማውቅ ማለት ነው። ብዙ ነገር ውስጥ ገብታ ነው የወጣችው። ያው እሷም በጣም በሰዓቱ በጣም ኃይለኛ ፍቅር ውስጥ ነበረች ምናምን ነገር። መቼም እኔም ወጣት ነኝ እንደማንም ሰው ነው። በጓደኝነት ብዙ ነገር ልንሆን እንችላለን። እኔ አሁን ላይክ ገርፍሬንድ እና ቦይፍሬንድ ሆነው እኔ በሚያደርጉት ነገር ብዙም ለምን የተላከ ምናምን ነገር አልልም። ጥቅም የሆነ ጥቅም ነገር ውስጡ ገብቶበት የሚላላኩት ነው እንጂ የሚያስጠሉኝ። እኔ በትክክልም እነሱ ቦይፍሬንድ እና ገርፍሬንድ ነበሩ። ሁላችንም እናውቃለን። የቲክቶክ ጓደኞቻችን ናቸው። እኔ ማቲም ጓደኛዬ ነው። እና አሁን የነሱ ጓደኝነት ኖርማል የነበረ ጓደኝነት ነው። በሆነ በጥቅም ነገር ተሳስሮ የሚላላኩትን ይበላቸው፣ ብዙም አያሳዝኑኝም። እኔ ግን የነኪታ ያሳዝነኛል ማለት እኔ በፍቅር ጊዜ የሆነውን ሆነን በችግር ጊዜ ያንን መንዝረው ሲጠቀሙት ሰዎች ትንሽ ይደብራል። ያናቃለው ግን ነኪታም ታውቃለች ስለ ማቲ ታውቂያለሽ። እሱም ብዙ ነገር ሆኖ ምናምን ነው ነገሮች የተስተካከሉለት። ነኪታ ታውቂያለሽ ብዬ አስባለሁ። አሁን የእሷም የነኪታም ቤተሰብ የሆኑ የማቲም ቤተሰብ የሆኑ እኔም ያለውበት የነማርሻ ጋር እንውሰደውና ይሄ ነገር ወደ ክስም ከምትሄጂ ነኪታው ጉዳዩ እንዲህ ከሆነ እሱ የሚሰማቸው በጣም የሚያከብራቸው ጓደኞች አሉ። ምክንያቱም የእሱ ጉዳይ ራሱ ከወረቀቱ ጋር ተያይዞ ጀምሮ ለማስተካከል ብዙ የሰሩ ሰዎች አሉ። በመሀል ገብቶሻል። እሷም በዚህ ነገር ውስጥ በብዙ ነገር ወጥታ ስታልፍ እሱ ራሱ ችግር ውስጥ ገብቶ ነበር ዱባይ እና ጓደኞቹ ሰብሰብ ምናምን ብለው ነው ያንን ችግር የፈቱት ማለት ነው።
እዛ ውስጥ እኔም ነበርኩበትና ችግሩ በመፍታት ሂደት ውስጥ ማለት ነውና አሁን እንደዚህ አይነት ስብዕና ያለው ሰው ነው እንዳይጎዳ ሽምግልና እንቀመጥ የምትል እሱን እኔ መመለስ ማለት ይቅርታ ጋር እሱን ከጥቅም ውጭ በማድረግ ምልሽ እኔ ይገባኛል እኮ ፔኑ ይገባኛል። አሁን እሱ ከጥቅም ውጭ ቅድም እንዳልኩሽ ነው። እሱ ራሱ በትግል ነው ተቋቁሞ አሁን መስመር ውስጥ የገባው ነው የምልሽ በጓደኞቹ ማለት ነው። ነኪታ ታውቃለች ይሄንን ማለት ነው። ወረቀቱ ብዙ ነገር ተበላሽቶበት ጓደኞቹ ተሰብስበው ነው ይሄን ነገር ችግሩ ይፈቱት። አሁን ውጭ ከምናረገው ሴቷ ትጎዳ ብናስታርቃለን ወይ ነው። ኦኬ እሷ ትጎዳ እሱ እንደዛ አላልኩም። ያ ጃፒ ማለት ይቅርታና እኔ አልሰማም። እሷ ትጎዳ አይደለም አሁን አውርታል። በቃ እኔ ነኪታ በጣም እንደተጎዳችን እኮ አውቃለሁ። ታዲያና ትጎዳ እሱ ይዳን ነው የምትለው ምንድን ነው? እኔ ባይ ዘ ወይ ሳይድ ይዤ አይደለም ጋይስ ጀስ ግን እንዴ ሄለን ያለ የሚገርም አውርዱት ጋይስ፣ ይሄንን ልጅ አውርዱት። የሚገርም ምግብ ልትበላ ነው ሄለን። ይሄ ነው ማለት እንትን ነው ፍሩት ነው በለው። አሁን እኔ በዚህ አጋጣሚ ወንድሜ አሁን ያወራው ልጅ እህት ወይ እናት ሊኖርህ ይችላል። በቤተሰብ ላይ ቢደርስ እንደዚህ የማትሰጠውን ሀሳብ ማታቃት ልጅ ብቻ ስለሆነች ወይ ጓደኛ ስለሆነች እንደዚህ አይነት ኮንፊደንስ ህይወቱ ለራሱ ተረባብሾ አሁን የተስተካከለው አሁን ከተስተካከለ ምን አባቱ ታዲያ እንደዚህ ነገር ውስጥ አስገባው? ጅላንፎ ሲጀመር ኒኪ ራሱ እንዴት ከሱ ፍቅር እንደያዘች ግራ ነው የሚገባው። እዚህ ግባ የማይባል ሰው አንዳንዴ እኮ ፍቅር የት እንደሚወስድም አይታወቅም። ከኒኪ ጋር ተደምረን ኢሜል ከሷ ጋር በመጻፍ እንተባበራለን። እሺ ጋይስ ካላችሁ ሰዎች ሼር አድርጉለትና ይምጣ ሄለን ትጠይቀው እስቲ ችግሩ ምናልባት እሱ ጋር ያለውን ችግር ደግሞ ትስማ። ከሁለቱም ጎን ጥሩት አይደል እንዴ ሄለን? አጋጣሚ ይምጣ፣ የፈለገውን ማድረግ ይችላል። እኔ የሚያጠፋሁት ነገር ካለ ሁሉም ነገር ሊሆን ይችላል። ግን ክሱን ከማን አላነሳም፣ ወደኋላ አልልም። 4 ነጥብ። እኔ ምከሰው ሌላ በተጣላ ነው ምናምን ሳይሆን እዛች ላይ ባሳያት ቪዲዮ ብቻ ነው። ሌላው ታሪክ ነው። ልታስገድኝ ብር ላክሽ ምናምን ላርከው እንትን ማስረጃ ይዘና፣ ምክንያቱም አላረኩትም። እኔ እናንተ ግን የምንካሰሰው ቲክቶክ ላይ ባወጣት ቪዲዮ ነው። 4 ነጥብ። ጨርሻለሁ። ሄሉዬ አመሰግናለሁ። መልካም ቀን። ከቲክቶክ ለሌሎች በውስጥ የላከዋለ ወይዬ ሙክሽ ግባ በርሽ ጀግና ወይዬ አይኔ ቃል በጣም ለማመስገንና አፕሪሼት ለማድረግ ያክል ነው። በጣም ብዙ የምታነሻቸው ኢሹዎች አንዳንዴ እንደ ሀገርም እንደ ዜጋም በጣም የሚጠቅሙና ለሌሎችም ማስተማሪያ የሚሆኑ ስለሆነ እኔ በጣም ነው እያንዳንዱን ነገር ስከታተል የነበርና እኔ ኒውትራል ሆኜ ነው የምከታተል። እንደ አንድ ወንድ ልጅ ሚስት እንዳለው ሴት እህት እንዳለውና እናት እንዳለው ሰው ስለ እውነት በጣም ነው ልቤ የተሰበረ። እውነት ይህን ተግባር አገር ውስጥ ያደርገዋል ወይ? አድርጎትስ አንድ ቀን ማደር ይችላል ወይ ብዬ ሳስብ አይችልም። ሶ እህቶቻችን ደግሞ የፈለገ ነገር ሊያፈቅሩ ይችላሉ፣ ሊወዱ ይችላሉ፣ በተለያየ ነገር ሊሸወዱ ይችላሉ። ግን በሌላ ነገር የሚደርስባቸው እንግልት፣ መከራ፣ ስቃይ ላይ በቃ ከዚህ በጣም ከጀርባ በጣም ብዙ የሚያግዟቸው ወላጆች፣ ቤተሰቦች እያሉ እነዚህን እህቶች መደገፍ ማገዝ ሲገባ አንደኛ ሴቱ ነው ለእንደዚህ አይነት ሰው የሚመስሉ ሰይጣኖች ተባባሪ የሚሆኑ ሴቱ ነው የነዚህን ጉድ የነዚህን ገመና የነዚህ የሚሰሩትን ወንጀሎች የሚሸፍኑ ሴቶች እኔ በጣም ነው ማዝንባቸው። ፕላዛት ይሄ ሰው ቀደም አንቺ የተናገርሻቸው መረጃዎች ሁሉ ምንም ጥርጥር የለውም። በቃ እኛ ራሱ እኮ መረጃዎች ነን፣ ምስክሮች እኮ ነን። አንድ ሰው የፈለገ በጣም ሌጀንድ ይሁን፣ በጣም ፌመስ ይሁን፣ በጣም ይወደድ እንደዚህ አይነት ወንጀል መስራት አይችልም። እኮ የገንዘብ ቢዝነስ ላውንዶሪ ነው የሚባለው። ይሄን ነው እየሰራ ያለ። ሴቶችን ነን፣ ይሄን ነገር ይቀርጻል፣ ገንዘብ ይቀበላል፣ ይሄንን እየተዳደረ ያለ ይሄ ነው። እኔ እንደውም ወደ ፕሮፋይሉ ገብቼ ቪዲዮውን ሳየው ማተብ አድርጎ ሳየው እውነት እጅግ በጣም ነው የሚያሳፍርና ለእንደነዚህ አይነት ሰዎች
ተባባሪው ናችሁ የምትገቡ ሰዎች አንደኛ በእውነተኛ ሴት በምትባለው ሴት በሀገር በብዙ ነገር በምትመሰለው ነው እያሹፋችሁ እየቀለዳችሁ ያለ። ሁለተኛ ሄለን አንድ ሴት ነች፣ ግን ለኔ በቃ አሁን ጣይቱ እንደምትባል ምንትዋብ እንደምትባል ጀግና ሴት አድርጌ ነው የምቆጥርሽ። አሁን በሚነሳው ኢሹ ነው፣ በሌሎች በሚደረጉ ዲቤቶች ክርክሮች ምናምን አይደለም። አሁን ባነሳሽው ለሴት ልጆች ግን መከታው ነሽ፣ ዋሱ ነሽ። እስከ መጨረሻው ጥግ ድረስ ለመሄድ የምታደርጊው ነገር እንደ አንድ ኢትዮጵያዊ ዜጋ እኔ በጣም ነው አፕሪሺየት የማደርግሽ። በጣም መበረታታት አለብሽ። ሶ በእንደዚህ አይነት ምክንያት ለአንቺ ብዙ በቂ መረጃ መስጠት የሚችሉ ሰዎችንን ማጥፋት የሚፈልጉ ኢንቦክስ ምንም እያደረጉ የሚያሸማቅቁ ሰዎች ሊኖሩ ይችላሉ። ለምን ቲክቶክ አይዘጋም? አንቺ አንድ ያሹ ትልቅ ዓላማ አለ። ይሄው ትላንትና በሌሎች ሴቶች መጡ፣ ዛሬ አንዷ ሴት እንባዋን ልታብስ መጣች። ነገ ደግሞ በጣም ብዙ ገመናቸውን ይዘው በውስጥ የሚያለቅሱ በጣም ገንዘባቸውን የሚበዘበዙ በጣም ብዙ መስዋዕት የሚከፍሉ ሴቶች አሉ። ይሄ ያልተናገሩ ሰዎች ማለት ነው። ሰው ለነዚህ ነው አንደበት እየሆንሻቸው ያለ፣ ለነዚህ ነው ጉልበት እየሆንሻቸው ያለ። ሰው በጣም አፕሪሼት የሚደረግ በጣም የሚበረታታ በእግዚአብሔርም በጣም የሚያስመሰግን የሚያስጠይቅ ፕላዛት እንደ ዜጋና እንደ ኢትዮጵያዊነት ደግሞ የምታደርጊው ነገር እጅግ በጣም መበረታታት ያለበት ነው። ወንጀሉ ወንጀል አይደለም፣ የሚያሰቅል ወንጀል ነው። እንደ ዜጋ የሚያስጠይቅ ሳይሆን አይደለም ይቅርና በጣም ሰዎች ጫት እየቃሙ ሌላ ነገር አደረጉ ተብለው መንግስት ጣልቃ ገብቶ ይገደሉ ይሰቀሉ እንትኑን ጣሱ በሚባልባት ሀገር ላይ ይሄ የሚሰራው ወንጀል ደግሞ 40 ሴት 50 ሴት 60 ሴት እያለ የሚቆጠርበት ራሱ ወንጀል እኮ ነው። ሚሊዮን ለምን አይፈቅሩትም? የዛ ሀገር የራሱ የሆነ የእስልምናም ሌላም ህጎች አሉና እኔ ሄልዬ በጣም ለአንቺ መረጃ የሚሆኑ ሰዎችን በደንብ ማጥበቅ ፕላዛ ደግሞ መረጃንን ለማሻሸጥ የሚጥሩት ሰዎችንም ደግሞ እንደዚሁ ማጋለጥ። እዚሁ ጋር ለምሳሌ አሁን ገብቶ ለጓደኛው ዲፌንስ ለሚያደርገው ልጅ ማለት ነው እንደዚህ አይነት ሁለት አሉ ለጓደኞቻቸው ገብተው ካሚሎ እኮ ማስጠንቀቂያ ላከለት እኮ እረፍ ብሎት አይናው እያየሁት ነበርና እንደነዚህ አይነት ሰዎች እውነት አገር ውስጥ ቢሆኑ ያደርጋሉ ወይ? እችነን ዲፌንስ ማድረግ ይችላሉ? የኔን እህቴን አድርጓት እሱ እዚህ መኖር ይችላሉ ወይ? ይሄንን ወንጀልስ 40 ሴት ለምን ሸራተን ለምን የፈለገ ቦታ አደርግም? ይሄንን ማድረግ ይችላሉ ወይ? አይችልም። አገር ውስጥ እዛ ላይ ሰው እንደሌላቸው ስለሚያውቅ በተለያዩ ነገር ሰራተኛና ማህበራዊ ራሱ ጣልቃውን ለመግባት እኮ አለበት። አይናው በጣም ኢምባሲ መግባቱ ራሱ አለበት። እንደገና እንደ ኢትዮጵያ ማለት ነው። እንደ ዱባይ ደግሞ ዱባይ እዛ ሀገር ውስጥ ሆኖ እንደዚህ አይነት ወንጀል በመከናወኑ ይሄን እኮ ወሬ እኮ አይደለም፣ ግልጽ ይሄው በቃ ሄልዬ በጣም ያሽው ነገር እጅግ በጣም አፕሪሺየት የሚደረግ የሚበረታታ ነው። ስለ እውነት የሚከታተሉ ሴቶች ምንም እንኳን መፍትሄ ባያገኙ እኔ ወንዱ አንቺ በምታደርጊው ነገር በጣም ከተደሰቱ ሴቶች ደግሞ ምን ያክል ሊደሰቱ። ይሄ በጣም መልካም ስራ ነው። በቃ ትልቅ አንድ ሴት ልጅ መስራት ከምትችለው ስራዎች ውስጥ አንዱ ይሄ ነው። የሴቶችንን እንባ ማበስ፣ ለሴቶች ተሟጋች መሆን፣ እውነት እንዲወጣ ማድረግ፣ ወንጀለኞችን ማጋፈጥ ነው። ይሄንን ስራሽን እየሰራሽ ነው ያለ። መብራር እግዚአብሔር አምላክ ካንቺ ጋር ትሁን። በእርግጠኝነት የብዙ ሰዎችንን እንባ ታብሻለሽ ብዬ አስባለሁ። በጣም ሴንሲቲቭ ኢሹ፣ የተደበቀ ኢሹ፣ ያልተወጣ ኢሹ፣ የብዙዎችንን እንባ የሚያብስ ኢሹ ነው። እኔ በጣም ነው አፕሪሺየት ማደርግሽ። መብራን ትገዝሽ። ሰክሰስፉል ሆነሽ ደግሞ በስኬት የምናይና የምንሰማ ያደርገናል። እግዚአብሔር ይርዳሽ ሄልዬ። ቴንክ ዩ። የ40 ሴት ያሰቃየ እሱ በዛ ይቀለባል። ምንም ስራ የለውም። ባይዘው ዱባይ ላይ እሺ፣ ምንም ስራ የለውም። ስራ አለ ለማለት ይሄ መኪና መሸጥ ፈልጋለሁ ይላል። ዝም ብሎ እየቀረጸ መኪና ከቂጥ እስተ ምናምን ውስጥ ተጸጉሩ አይደል እንዴ? ዱባይ ያሉ ኢንሳይደሮች አንድ አይነት ናቸው፣ አንድ ግሩፕ ናቸው። እነዚህ ያው ማወራቸው ሰዎች ባይዘው ያ ምንም ስራ የለው። ቀርጾ የሚልከው መኪናዎች ምናምን ስታዩት መኪናን ማሻሸጠው ይላል። ምንም ነገር የሚያሻሽጠው የለም። ለማን ነው 5 መኪና አለኝ ከገዛሽ ብለ ደወልኩ? ይሄን ያህል ዲፕ እናውቃለን። አንተ እከካ ቢያንስ ከ30 ሴቶች በላይ እስከ 10 በስነ ስርዓት ቋሚ እንደ ደሞዝ ይቀበላቸዋል። ሄሉዬ ሴቶችንም ምክር መከራቸው ለእናትና አባቱና ሳይቀር መስሩፍ የሚያስገቡት እነሱ ናቸው በሀገሩ አካውንት። አዎ አትመኑ፣ ዝም ብላችሁ አትመኑ።
ስራ ደግሞ የወንድ ልጅ ቤት የለም። ስራ ከሆነ የሚያወራሽ ሆቴል ላይ ካፌ ላይ ያወራሽ ስለ ስራ፣ ወይ ቢሮ ካለው ቢሮ ላይ፣ መኖሪያ ቤቱ አይደለም። ቶሎ ደግሞ ራሳችሁን አትስጡ ማንነቱን ሳታውቁ። ቢኮዝ እናንተ እዚህ ጋር እናንተ ላይ የሚፈጸመው ነገር እናንተ የሚለቀቀው ቪዲዮ ወንድምሽን ሀገር ላይ አንገት ያስደፋዋል፣ አባትሽን አንገት ያስደፋዋል፣ ቤተሰቦችን አንገት ያስደፋዋል። በጣም ተጠንቀቁ። አመሰግናለሁ። በቃ እኔም ልውጣ ይሉ የኸዘኑት እንጂ ከመውት እንጂ ንምባ خلاص قمي አይ ሁለተኛው ሊቀር አይ ሻ በቃ ከይሳኔ ትዝብስ አብሽ ኦኬ ያ